ወይ ለይልመኛው ለመኛው አንተ ዘንድሮ ተምረህ ቢሆን እንግሊዝኛ በስማ አንተ ከዚህ በኋላ እንግሊዝኛ ነው ማጠናው። ይሄ አንድ እንቅልፋም የሆነ ልጅ አለኝ። ቆይ እዚህ ቤት ሁለተኛ እዚህ አላስገባውም እንዴ አንተ ለካ እንግሊዝኛ ባጠና አንተ እውቀት ይኖረኛል። እባክህ አንድ ቃል በቀን ውስጥ አንድ 3 ቃል መቻል አለብኝ። አንድ 3 ቃል የእንግሊዝኛ ቃላቶችን መሸምደድ አለብኝ በአመት። አንተ 360 ቀን አለ 360 የእንግሊዝኛ ቃል ይችላል ማለት ነው። ቆይ አንድ ቃል ይችላል ነው አሁን የኔ ልጅ አንድ የእንግሊዝኛ ቃል ሃይ ቆይ ሃይ ሚለው ይችላል ነው የሚለው እሱ ነው። ከዚህ በኋላ አቤት አንተ ማው የኔ ልጅ ነህ። ቆይ አንተ የኔ ልጅ ነህ አይደል? እንዴ ማለት ነው። አንድ የእንግሊዝኛ ቃል ታውቃለህ? ንገረኝ። ኧረ ብዙ ነው ባቆ ብለህ ነገር ትጎረጉራ እዚህ ውስጥ እንት ነገር አለ ታውቃለህ? ኮምፒውተር እኮ ነው። ኧረ እዚህ የሌለ ነገር የለም ብዙ ነገር ነው። አሁን ይኸውልህ አሁን እኔ ምንም ነገር አልፈልግም። እንግሊዝኛ ቃላት ያለበትን ትርጉም ያለበትን ነገር ስጠኝ። አንድ ቃል 2-3 ቃል በቀን ያዝ መሸምደድ እፈልጋለሁ። ወይ ነው ያለ መማር አምጣ ያለ የለም ይቆይ እሱም የለም። ኧረ እሱም አለ እኮ አለ አምጣ። እሺ ጋር አምጣ ልጅ ዝም ብላ ይሄው ዝም ብሎ ሜዳ ላይ ይሄው ጋሽ ይሄ ነው። አዎ ይሄ ነው አይደል? በላለሁ ይሄ በላለሁ። ኧረ ጋሽ ዋሳይኖር ይሄን እንደ ጋሽ ከዚህ በኋላ እንግሊዝኛ ቃላቶች ይሄን በቀን 3 ቃል ያዝኩ ማለት በአመት 360 ቃል። አንተ 3 አመት ውስጥ ቆይ 1000 ምናምን ቃል እኮ 90 ምናምን ሂሳብ ለማለት ጭንቅላት ዝም ብለህ እዚህ ስልክ ትጎረጉራለህ። ዘር ሂድ በቃ ግባ ነተኛ አዛ ባኪ ጋሽ የለውም እና ለጋሽ እረሽ አምሮን ክፈተው እንደው ይሄን አምሮ ክፈተው በቃ እንዲሁ ወገግ አድርግልኝ ይሄን አምሮ ለኔ